ሰላም ሰላም የናይል አካዳሚ ቤተሰቦች እንዴት አላችሁ? ባላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትስአፕ፣ በጎግል ሚት እያስተማርን እንገኛለን። ባላችሁበት ሆናችሁ መማር ትችላላችሁ። ቻናሉ አዲስ ስለሆነ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጀምሩ። እንግዲህ ለዛሬ ይዤላችሁ የመጣው የአማርኛ ፊደላቶችን እስከ አራት ድምጾች ያላቸውን ይዤላችሁ ቀርብ ያለው ማለት ነው። በእነሱ ስር ሁለት ቃላቶችን መስርቼባቸዋለሁ ማለት ነው። በደንብ አድርጋችሁ እናንተ እኔ ጋር አብራችሁ ትኩረት ወስዳችሁ ቪዲዮውን እስከመጨረሻው ተከታተሉ። የቻላችሁ ደብተር እስክሪብቶ ይዛችሁ ከኔ ጋር እያነበባችሁና እየጻፋችሁ ብትሄዱ በጣም የተሻለ ነገር ታገኛላችሁ ብዬ ተስፋ አለኝ። እንግዲህ ከሀ እስከ ሸ ያሉ ፊደላቶችን የመጀመሪያዎችን ጽፍ ያለው ከዛ ቀጥዬ ደግሞ እስከ አራተኛ ድምጾች ያሉትን ፊደላት ነው የጻፉባቸው። እስከ አራተኛ ፊደላት ያሉ ድምጾችን ጽፍ ያለው በእነሱ ስር ሁለት ቃላቶችን መስርቼባቸዋለሁ ማለት ነው። እንዴት አድርጌ እንደመሰረቷቸውና እንዴት አድርጌ ጽፌ ይጃቸው እንደቀረቡኝ በደንብ አድርጌ ያሳያቸዋለሁ ማለት ነው። አብራችሁ ቆዩ። ኦኬ አሁን ወደ ትምህርታችን መጀመሪያ እነዚህ አማርኛ ፊደላቶችን ወደ ታች አነብላችኋለሁ ማለት ነው። ከዛ ቀጥዬ ደግሞ የመሰረቷቸውን ቃላቶች እነግራችኋለሁ ከማንና ከማን እንደመሰረቷቸው ማለት ነው። በደንብ አድርጋችሁ እናንተ ከኔ ጋር አብራችሁ ክትትል አድርጉ። ሀ ለ ሀ መ ረ ሰ ሸ እነዚህ እንግዲህ ያነበብኩላችሁ እነዚህ የምታዩቸው ወደዚህ ወደ ታች የተጻፉት እነዚህ የአማርኛ ፊደላት የመጀመሪያ ድምጾች ናቸው። ኦኬ ወደ ቀጣዩ ስንል ደግሞ ሁለተኛ ድምጾችን ደግሞ አሁንም ላንብብላችሁ ወደ ታች ሁ ሉ ሁ ሙ ሩ ሱ ሹ እንግዲህ እነዚህ ደግሞ ሁለተኛ ድምጾች ማለት ነው። የአማርኛ ፊደላት ሁለተኛ ድምጽ የምንላቸው ናቸው። ሁለተኛ ድምጽ የምንላቸው እንግዲህ የምታዩቸው እነዚህ ያያችኋቸው ነው። እነዚህ ቅጽል ከጎናቸው ላይ ያለባቸው ያው ጭረት ነገር ማለት ነው። ጭረት ነገር አላቸው። እነዚህ የመጀመሪያዎች ግን ምንድናቸው? ምንም ነገር የለባቸውም፣ ዝም ብለው የተጻፉ ናቸው። እነዚህ ሁለተኛ ድምጾች ከጎናቸው ላይ ጭረት አለባቸው ማለት ነው። ኦኬ ወደ ቀጣዩ ስንሄድ ደግሞ ወደ ሶስተኛ ድምጾች እንሄድ። ሂ ሊ ሂ ሚ ሪ ሲ ሺ እንግዲህ ደግሞ እነዚህ ስንተኛ ናቸው ማለት ነው? ሶስተኛ ድምጾች። ሶስተኛ ድምጽ የአማርኛ ፊደላት ሶስተኛ ድምጽ የምንላቸው ደግሞ ቅድም እነዚህ ሁለተኛ ድምጾች ምንድናቸው ያልኳችሁ ከጎናቸው ላይ ምልክት አለባቸው ብያችኋለሁ። አሁን ደግሞ እነዚህ ሶስተኛ ድምጾች ደግሞ ምንድናቸው ታዩዋቸዋላችሁ። እግራቸው ምንድነው? ሸፋፋ። ይኸው እግራቸው ጠማዳ ነው። ሁሎች የምታዩዋቸው ማለት ነው። እነዚህ በቃ እግራቸው ሸፋፋ ናቸው ማለት ነው። ኦኬ ወደ አራተኛዋቸው ድምጾች ስንገባ ደግሞ ሀ ላ ሀ ማ ራ ሻ እንላቸው ማለት ነው። እንግዲህ እነዚህ ስንተኛ ናቸው ማለት ነው? አራተኛ ድምጾች የምታዩዋቸው አራተኛ ድምጾች የተለያዩ ናቸው። ቅርጻቸው ስታዩዋቸው ራሱ የተለያዩ
ያ በቃ እዚህ ጋር ሃሃ ለምን ሆነ ምናልባት ብትሉ እንኳን በድምጻቸው ተመሳሳይ ፊደላት ሆነው ሃሃ በድምጻቸው ተመሳሳይ ፊደላት ሆነው በቅርጻቸው ደግሞ ምንድናቸው ያልኳችሁ የተለያዩ ፊደላት ናቸው። ለዛ ነው በዛ ነው የሚለያዩ። በድምጻቸው አንድ አይነት በቅርጻቸው ደግሞ የተለያዩ ፊደል ናቸው ማለት ነው። ኦኬ አንድ ጊዜ ግድም ላንብብላችሁ ማለት ነው። ሃ ሃ ሁ ሁ ሂ ሂ ሃ ሃ ኦኬ በእነዚህ ፊደላት ምን መሰረቱ ማለት ነው? ሁሉ 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 የሚል ቃል መሰረቱ ማለት ነው። እንደገና ቀጣይ ደግሞ ማለ ማለ ሁሉ ማለት እንግዲህ እዚህ ጋር ከሀ ቤተሰብ ሁለተኛና ከለ ቤተሰብ ደግሞ ስንተኛ ሁለተኛ እነዚህን ነው የጻፉኝ ማለት ነው። እንደገና ደግሞ ማለ ስንል ደግሞ ማለ ማለ ማለት ደግሞ ከመ ቤተሰብ ስንተኛ አራተኛና ከለ ቤተሰብ ደግሞ የመጀመሪያዋን አድርጌ ማለት ነው። ኦኬ ወደ ቀጣዩ ስንሄድ ለ ሉ ሉ ሊ ሊ ላ ላ ኦኬ እንግዲህ በእነዚህ ደግሞ ምን አይነት ቃላቶች መሰረቱ መሰላችሁ? ከለ ቤተሰብና ከማ ቤተሰብ ይው ለማ ለማ ለማለት እዚህ ጋር የመጀመሪያ ፊደልን አመጣው። ከዚያ ደግሞ ማ ማለት ደግሞ የመቤተሰብ ስንተኛ ናት ብያችኋለሁ። እዚህ ጋር አራተኛ የምናገኛት ማለት ነው። በአንድ ላይ እዚህ ጋር ስንጽፋት ለማ የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣይ ስንሄድ ሙሉ ሙሉ ሙ ማለት የመቤተሰብ ስንተኛ ናት? ይኸው እዚህ ጋር ሁለተኛ። ሉ ደግሞ የለቤተሰብ ስንተኛ? ሁለተኛ። እነዚህ ፊደላቶች ያመጣው እነዚህ ጋር ስጽፋቸው ሙሉ ሙሉ የሚል ቃል እንመሰርትባቸዋለን ማለት ነው። ሁለት ፊደላቶች መስርችባቸው ነው። ኦኬ ወደ ቀጣዩ ስንል እንግዲህ ወደ ሐመርዋ ልዩ ስሟ ሐመርዋ ትባላለች። ግን ዋናው ስሟ ምንድነው? ሃ ነች። ሃ ሃ ሁ ሁ ሂ ሂ ሃ ሃ ኦኬ በእነዚህ ደግሞ ምን መሰረቱ ማለት ነው? በመ ቤተሰብ ገባውና ስንተኛ ፊደሎችን አወጣው? አራተኛ ፊደላት ይኸው ማማ ሁለት የመደጋገም ማለት ነው። ማን ሁለት ጊዜ መጻፍ በአንድ ላይ ስናነባቸው ማማ ይላል ማለት ነው። ወደ ቀጣይ ስንሄድ ደግሞ ላም ማለት የለቤተሰብ እዚህ ጋር አራተኛ ፊደሏን አመጣሁ። ም ደግሞ የመቤተሰብ ስንተኛ ናት? ም ደግሞ የመቤተሰብ ስድስተኛ። ለምሳሌ እዚህ ጋር እንኳን ትንሽ ማለት ፊደሏ እዚህ ጋር መኖር የለችም። ያው ዝም ብዬ ነው ከመቤተሰብ ና ዙሮ ብዬ ነው ያቀርቧት። ላም የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ፊደል ስንመጣ እንደገና ሙ ሚ ማ ኦኬ በማ ደግሞ በመ ደግሞ መላ እንላለን። መላ ማለት የዚህ ከመጀመሪያ ፊደል ናት። ላ ደግሞ የለቤተሰብ ስንተኛ? እዚህ ጋር የማሳያችሁ አራተኛ ፊደል ነች ማለት ነው። በአንድ ላይ ስናነባቸው መላ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ መሪ እንግዲህ መ ማለት የመጀመሪያ ፊደል ናት። ሪ ደግሞ መራ መ ማለት የመጀመሪያ ፊደል ናት። ራ ደግሞ የቤተሰብ ስንተኛ ናት? አራተኛ። በአንድ ላይ ስናነባቸው መራ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ሩ ሪ ራ ኦኬ በእነዚህ ደግሞ ቃላቶችን ልመስርትባት። በዚህ ማለት ቃላት ስንስል አሁን ለምሳሌ እዚህ ጋር መቻሉ ምናልባት ልትሉ ትችላላችሁ። ግን በመጀመሪያ እዚህ ጋር ባሉ ፊደላት ብቻ ሳይሆን ከተለያየ ከሃም ከለም ከነዚህ ከተለያዩ ፊደላቶች ያሉት ቃላት ዋና ትርጉም የሚሰጡ መሆን አለባቸው ማለት ነው። እሺ በእነዚህ ደግሞ ስራ ማለት የቤተሰብ ስንተኛ ናት? ማለት የቤተሰብ ስድስተኛ ናት። የዚች ቤተሰብ ስድስተኛ ናት። ስራ እንደገና ወደ ቀጣይ ሻማ ማለት ደግሞ የቤተሰብ ስንተኛ? እዚህ ጋር
አራተኛዋን ወስደን እዚህ ጋር እንጽፋታለን ማለት ነው። ማርያም ወይም ቤተሰብ ስንተኛ? አራተኛ። ሁለቶችም አራተኛ ድምጾች ናቸው። በአንድ ላይ ሻማ ይላል ማለት ነው። ኦኬ ወደ ቀጣዩ ፊደል ስንመጣ እንደገና እዚህ ጋር ሰ ሱ ሱ ሲ ሲ ሳ ሳ እንግዲህ በእነዚህ ደግሞ ሻሽ ከሸ ቤተሰብ የመጀመሪያዎችን አውጥቻለሁ ማለት ነው። ወደ ቀጣይ ስንሄድ ደግሞ ሸለመ ሸ ማለት እዚህ ጋር የመጀመሪያ አይነት ብያቸዋለሁ። ደግሞ እዚህ ጋር የመጀመሪያ እነዚህ ፊደላት በአንድ ስናነባቸው ሶስት ድምጽ ያላቸው ፊደላት ናቸው። ሶስት ድምጽ ስላቸው አንድ የመጀመሪያ ፊደላት ናቸው። እነዚህ የመጀመሪያ ድምጾች ናቸው። ፊደሎቹ ሶስት ናቸው ማለት ነው። ሸለመ ይላል ማለት ነው። ወደ ቀጣይ ስንሄድ እንደገና ሹ ሺ ሻ ኦኬ እነዚህ ፊደሎች በአንድ ላይ ስናነብ ወይ ደግሞ የተለያየ ትርጉም የሚሰጠን ፊደል ስንጽፍ ደግሞ ማን ከማን እንመሰርታለን? ሰ የመጀመሪያው እዚህ ጋር ላ የለቤተሰብ እዚህ ጋር አራተኛ የምንላት የመቤተሰብ ስንተኛ? የመቤተሰብ ስድስተኛ ናት ማለት ነው። ያው ቤተሰቦቿ የመቤተሰብ ናት። ምናልባት እዚህ ጋር ስለሌለች ለምንድን እንዲሆን እንዳትሉ ብዬ ነው። ኦኬ ሰላም ይላል ማለት ነው። ወደ ቀጣዩ ስንሄድ ሻ ማለት የሸ ቤተሰብ ስንተኛ? እዚህ ጋር ምታዩት ሻ የሸ ቤተሰብ አራተኛ እንደ የሸ ቤተሰብ ስንተኛ? ስድስተኛ። በአንድ ላይ ስናነባቸው ሻሽ የሚል ቃል ይመሰርትና ማለት ነው። እንግዲህ የአማርኛ ፊደላቶችን እስከ አራተኛ ድምጾች ያሉ ፊደላቶችን ጽፌ በእነሱ ቃላቶችን እንዴት እንደመሰረትኩ ነው ማለት ነው ያሳየኋችሁ። እንግዲህ ለዛሬ ቪዲዮ ደስተኛ ካደረጋችሁ ቪዲዮን እያያችሁ የሁለተኛ ቪዲዮን ነው ላይክ እና ሼር እያደረጋችሁ አበረታቱኝ። መልካም ውሎ መልካም